ባሌ ባይኖር ኖሮ እኮ ዛሬ አንተ ጋር ነበር ማድር። እንዴ መጣህ እንዴ? ምን ነው መምጣቴን ብታውቂ አይሸኝሽም ነበር ወይስ አትስሚውም ነበር? ማለት አይችሻለሁ። ልትዋሽኝ እንዳሞክር መደባበቅ እኮ አይጠበቅብንም። የፈለግሽውን ማድረግ ትችያለሽ። ተው ይዙ፣ ላፍም ቢሆን እንደዚህ እንዳትለኝ። ላፌ ብቻ እኮ አይደለም የምር ከልቤ ነው ያልኩሽ። እንደሱ ስትለኝ እኮ ፍቅርህ የቀነሰ የጠላኸኝ ነው የሚመስለኝ። አዎ ጠልቼሻለሁ። አልወድሽም፣ አላፈቅርሽም። ያንቺም እንደዛ ይመስለኛል። ጠልተሽኛል። ለመለየት እኮ መጨቃጨቅና መጣላት አይጠበቅብንም። ቆየሽ እኮ እኔ መስማት ማክበር ካቆምሽ፣ ጥፋትሽ ደግሞ ልቤን ማሳዘንና ማስደንገጥ አቁሟል። ስለዚህ ከዚህ በኋላ አብሮ የሚያኖር ፍቅር ያለን አይመስለኝም። እና ምን እያልክ ነው? እኔ እንጃ። ከፈለግሽ መሄድ፣ ከፈለግሽ መቆየት ትችያለሽ። እኔ አልቻልኩም። ዛሬማ ሂጂም ቢሆን አወራዋለሁ። አርፈሽ ተቀመጭ። በሴት አምር ባክሽ። ግፋ ቢል አልፈልግሽም ሂጂ ቢለኝ ነው። እንደሱ ብሎ እኔን በየቀኑ ከመመላለስ በገላገለኝ። መጣው ወንበሩ ተዋለ ነበረው። የለውም እኮ አይደለም ያልኩሽ። እስከማውቀው ድረስ ነበር የሚባለው ላለፈ ነገር ነው። ምን ፈልገሽ ነው? አንተን ደግሞ እንደዚህ ጀመራችሁ? የኔት ለጨዋታ ጊዜ የለኝም። እንደዚህ ብላችሁ ገብታችሁ ነው ጉድ ሰርታችሁ የምትሄዱት። ኧረ እኔ እኮ እንደዛ አስቤ አይደለም። ጀስት እንተዋወቅ ነው። አልፈልግም። ሳላዋርድሽ ሂጂ። ይበላት። እየነገርኳት ነበር። ደፋር መስለሽኝ ነበረ። በቃ ለዚች ልብሽ ነው። ቆይ ምን አይነት ቀልድ ነው? ወደፊት መተን የጠበስከኝ እንዳትይ ማስታወሻ ያክል ነው። ለማንኛውም ኢዛና እባላለሁ። ትንሽ ብትቆይ እኮ ራሴ መጥቼ ተዋወቅሽ ነበር። ቲኒክ ይቅርታኝ ወንድም፣ ፍቅረኛ አለኝ። አጨቅጭቀኝ። አንድ እኩል ስልክሽን አልጠይቅሽም። ነገ በዚህ ሰዓት ብቻሽን ሆነሽ እዚሁ እንገናኝሽ። ቻው። ምን ብዬ ነው ማውራት? ደሞ እኮ ከሰው ጋር ነች። ቆይ ስልኬን ረሳው መጣው። እሺ ይሄው አሁን ብቻዋን ናት። ከመቼ ተደብቀ ታያታለህ? ሂድና አውራት። እናት። አቤት። አይዞሽ፣ ልሰርቅሽ አይደለም፣ አትፍሪ። እኔም እኮ ልሰርቀኝ ነው አላልኩ? ምን ያለበት ምን አይችልም አሉ። ምን አልሽኝ? ምንም። እሺ አቤት። ምን ፈልገን የመጣ? ብዙ ጊዜ ሰፈር ውስጥ አይሻለሁ። ደስ ስለምትኝ ልተዋወቅሽ ፈልጌ ነበር። አመሰግናለሁ። ከማንም ዱርዬ ጋር ማባከም ትርፍ ጊዜ የለኝም። ዱርዬ እንኳን አይደለሁም። ቀርበሽ ብታውቂኝ እኮ። ሰውዬው እሱ አይመለከተኝም። ላውቅ አልፈልግም። በቃ ሂድልኝ። እንዴ ይዙ፣ ምን ነው? በሰላም ነው? ታውቂዋለሽ እንዴ? እንዴ አላወቅሽውም እንዴ? ይዙ ማለት እኮ ማን ነው? ማንም አይደለሁም። የሰፈር ዱርዬ ነኝ። ይቅርታ ስለረበሽኩሽ። ና ና ና። አቤት። አንቺ መሩ ተጠቂኝ። ቁጭ ብለህ ከምትውል ስራ መፈለግ ይሆናል። ሰርተህ ትመልስልኛለህ። አንቺ ኢዛና ማለት እኮ እኔ የምሰራበት ድርጅት የባለቤቶቹ ልጅ ነው። እና ቀድመሽ አትነግሪኝም ነበር? ምን አይነት ሆነሽ? ለምንድን ነው ብር የተቀበልካት? ጭራሽ 200 ብር ፊቷ ላይ አትወረውረውም ነበር? ያወራትን ሁሉ እኮ ማውራት አይጠበቅባት። ለሌላ ጊዜ ማውሪያ ሰበብ ይሆነኛል። ባይሆን